عليكم. جزاكم الله خير ለአርካም ይሄንን ዝግጅት አዘጋጅቶ በተለይ እንደዚህ በጣም ኢምፖርታንት የሆነና በተለይ ደግሞ በአሁኑ ሰዓት ኮሚኒቲያችንን ከዛም ከዚህም በጣም አፌክት እያደረገ ያለው ነገር ለዲስከሽን እና ከዛም አልፎ ደግሞ የተለያየ ዝግጅት አድርገን ለኛም ለቀሪው ቤተሰብ የሚጠቅም ነገር በማዘጋጀታችሁ ጀዛኩሙላህ ኸይር። ቢስሚላህ እንግዲህ ይሄ ሞት የሚባል ነገር ቅድምም ሼህ መብሩክ በብዙ መልኩ ሲያስተምረን ነበረ። ከዛም ከማስተማሩም ባለፈና ሁላችንም የምናምነው ወይም ደግሞ አንድ በጣም ሀቅ የሆነ ነገር እውነት የሆነ ነገር ግን ብዙ ጊዜ የማንቀበለው ይሄ ሞት ነገር ነው እና ሞት እውነት ነው። እኛ እንደተወለድ ነው ሌሎችንም ልጆቻችንም ሲወለዱ እንዳየንና አባት እናቶች አያቶቻችን ሲሞቱ እንዳየን ማለት ነው እና እሱን በተመለከተ እንግዲህ እኛ በአካባቢያችን በሰላም አካባቢ እንደዚሁም ደግሞ አሁን ጀማል እንደጠቀሰው ኮሚኒቲያችን ውስጥ እንደዚህ አይነት ነገር ብዙ ጊዜ ይከሰታል። እናም በተለይ ደግሞ አሁን ቅድም ጀማል የጠቀሰው አይነት አጋጣሚ ይሆንና አባት ወይ እናት ከዚህ ዓለም በሚለዩበት ሰዓት ዝግጅት የለም። አንዳንዶቹ እንደውም ምንም ኮሚኒቲው ማያውቃቸው ሰዎች ፈርሲራንም ሰላምንም በምንም ነገር ማያውቁ ሰዎች ይሆኑና ቤተሰብ ይኖራል፣ ልጆች ይኖራሉ። እንደዚህ አይነት ነገር በሚከሰት ጊዜ የሚመጣውን ቀውስ ከቅርብ ሆነን እናያለን፣ እንታዘባለን። አንዳንድም ደግሞ ሪሰርች ነገሮችን አድርገን ስለነበረ ኦኬ እድርም ይኖራል። የተለያየ አሁን ጀማል የሚያደርጉት በአጋጣሚ ገንዘብ ይሰበሰብና ለዛ ለተፈጠረው ነገር እርዳታ መሰብሰብ ይኖራል። ግን ኦኬ ምንድነው የበለጠ እንዲህ አይነት ነገር በፋሚሊ ውስጥ በሚከሰትበት ጊዜ የበለጠ ሊረዳ የሚችለው ነገር የሚል ወንድሞችም እንደዚህ አንዳንድ እህቶችም እንነጋገር ነበረ እና በእኛ በቨርጂኒያ አካባቢ ኦኬ አብዛኛው ሰው ስራው የሰልፍ ኢምፕሎይድ ነው፣ ብዙዎቻችን ማለት ነው። ያ ሰልፍ ኢምፕሎይ ደግሞ ለምሳሌ የመንግስት ወይም ደግሞ በደብሊቱ የምንሰራ ሰዎች የሞት ወይም ድንገተኛ አደጋ ኢንሹራንስ ይሉታል። ኢቭንተው እንኳን ባንፈልገው አንዳንድ ቦታ ግዴታ ያደርጉብናል። እዛ የኢምፕሎይመንት ፎርሞችን በምንሞላ ጊዜ ግዴታ ያደረጉትና እኛ ከዲኑ ጋር ባይስማማንም ግዴታ የሚያደርጉት ነገር አለ። ግን አብዛኛው የዚህ አይነት እድል ተጠቃሚ አይደለም እና እንዴት አይነት አጋጣሚዎች አጋጥመዋል። በተለይ እኛ ባየናቸው ነገሮች እናት አባት በተለይ የቤተሰብ መሰረት የሆኑ እናትና አባት እንዲህ አይነት አደጋ በሚገጥማቸው ጊዜ ስፔሻሊ የኛ ኮሚኒቲ አባት በብዙ ነገር ስራ ይወጣል ይሰራል። እናቶች ግን በልጅና በቤት ስራ አካባቢ ነው የሚሆኑት። ቅድም ኡስታዝ እንደጠቀስከው እንዲህ አይነት ነገሮች በሚመጡ ጊዜ ከፍተኛውን ጫና የሚያርፈው በቋሚ ነው። አባት ከሞተ እናት ላይ፣ እናት ከሞተች ደግሞ አባት ላይ፣ ከዛ ደግሞ የሚቀጥለው ልጆች ናቸው እና አንዳንዴ ከእናትም ከአባትም ያልፍና ያ ችግር ልጆች ጋር ይመጣል። በተለይ ደግሞ እኛ ባየነው ኮሌጅ ላይ የደረሱ ልጆች፣ ጁኒየር እና ሃይ ስኩል ሲኒየር ላይ ያሉ ልጆች ከትምህርታቸው ሁሉ ሲፈናቀሉ አይተናል፣ አጋጥሞናል ማለት። ምክንያቱም አባት በሚሞት ጊዜ ወይ እናት ያ ነገር በርደኑ ፋይናንሻሊ እና ምንድን ማድረግ ይሻላል አትሊስት ብለን በምናስብ ጊዜ ኦኬ እድሮች ለምሳሌ የቀብር
ኤክስፔንስ ይችላሉ አብዛኛው። ከዛስ በኋላ የቤተሰብ እንግዲህ እንደተባለው እድርም ኖሮት ወይም ደግሞ ተሰብስቦለትም ቀብሩ ሊስተካከል ይሆናል። ኢሚዲየትሊ ወጪዎች ይሸፈናሉ። ከዛ በኋላስ እና ብዙ ምሳሌዎችን እዛ አካባቢ እኛ ጋር የተከሰቱ ድንገተኛ፣ በተለይ ደግሞ አይታችሁ ከሆነ ብዙ በአሁኑ ሰዓት አገር ቤትም እዚህም ያሉ ሞቶች ድንገተኛ ሆነዋል። እንግዲህ ምን እንደሚያገናኛቸው ባናቅም ተኝቶ ነበረ እንደተኛ ቀረ፣ ወይ እንደዚህ ሆኖ ሐኪም ቤት ስንወስደው አረፈ። በቤተሰቦቻችን ውስጥ ተፈጠሩ ናቸው እነኛ። እናም ምንድን አይነት ሶሉሽን እናምጣ የሚለውን በተወሰኑ ወንድሞች ተነጋግረን ኦኬ እድርን በተለየ ስትራክቸር እናድርገው፣ በተለየ አወቃቀር የበለጠ ከበፊቱ ከዚህ ቀብር ጉዳይንና በሞት ሰዓት ያለን ወጪ ብቻ ሳይሆን ከዛ በኋላስ ምን ማድረግ እንችላለን የሚለውን ተነጋግረን ምንድነው በእኛ በኩል ያደረግነው ቤተሰቡ ጋር እንደዚህ አይነት መሰረት ያሉት አባት ወይ እናት በሚጎዱበት ጊዜ ሞት በሚመጣ ጊዜ ሻክ ሆኖ ልጆች የአባታቸውን ወይም የእናታቸውን የሚያገኙትን ሰርቪስ አጥተው ፍቅርን የት ዋላችሁ የት ገባችሁ ከአፍተር ስኩል ትምህርት ቤት ስፖርት ያ ሁሉ ነገር ቀርቶባቸው ከዛ በተጨማሪ ግን ኢሚዲየትሊ የሚያስፈልጋቸውን ኒድ በምን ይሸፈን የሚለው ላይ ነው ያተኮርነው እኛ። እና ምንድን አዋቀርን እንደ እድር ሆኖ ለምሳሌ በአሁኑ ሰዓት እኛ ያለን እድር የበንዘው ገና በማደግ ላይ ያለ ወይም በጅማሩ ላይ ያለ ነገር ሆኖ ኢሚዲየትሊ እንዲህ አይነት ነገር ሲከሰት 15,000 ብር ለዛ ፋሚሊ ግን ነገ ተነገ ወዲያ እስከ 50,000 ብር ለማድረስ ነው። ምንድነው ዋናው የኛ ዓላማ ቢያንስ ያንን ፋሚሊ ዛሬ ሞት የገባበትን ፋሚሊ ለአመት ኢሚዲየትሊ እንኳን ዴንጀር ላይ ሳይሆን ለአመት የሚያቆየው ነው ያለው። ያንን ለማድረግ ምንድነው ያደረግነው በአሁኑ ሰዓት ለምሳሌ 110 ሜምበሮች አሉ። ያ እያደገ 200 ሲሆን የምንሰጠው 20,000 ይሆናል። 300 ሲሆን የምንሰጠው 30,000 ይሆናል። 400 ሲሆን 500 እያለን ምክንያቱም አብዛኛው ሰው አንድ ነገር እንደዚህ አይነት ነገር በሚከሰትበት ጊዜ ከዚህ ዘመድም ሆነ ጓደኛም እንደነ ጀማል ያለ አህለር ላይ ሆኖ እንደዚህ የሚሳተፉት ኢሚዲየትሊ የሚሆን ነገር ነው የሚሆነው ያ ነገር። ግን ያ ፋሚሊ ከዛ በኋላ ምን ይሆናል? በተለይ ልጆች አሉ። ቀደም እንደጠቀስኩት አብዛኛው የኛ ኮሚኒቲ ሰልፍ ኢምፕሎይ፣ ያ ሰልፍ ኢምፕሎይ ደግሞ አባት ይሆናል አብዛኛው የሚሰራው ያ ነገር ሲቆም ይቆማል። ስለዚህ አትሊስት ያንን ብናደርግ ያ ፋሚሊ እግሩን ምንድነው ከዛ ከሞት ከድንጋጤ ከሌላውን ነገር በተወሰነ ደረጃ ወጥተው የሚቋቋሙበት መሰረት። ግን ይሄ ነገር ብዙ ነገር ለውጥ ያመጣሉ አያመጣም የተባለው ግን ቅድም ምንድነው እንደ ኮሚኒቲ በፈርስ ጅራም በሰላም በኩል ኮሚኒቲያችን ለሞት ያለውን ነገርና ለዛ የሚዘጋጀውን ዝግጅት ላይ መበርታት፣ በተለይ እህቶቻችንን ከልጅ ማሳደግ በተጨማሪ ነገ ተነገ ወዲያ እንዲህ አይነት ነገሮች ሊከሰቱ የሚችሉበት ነገር በቃ ምንም ጥያቄ የለውም እና እነሱን ማዘጋጀት የኛ እድር ወደፊት ይሄን ነገር ሁሉ ውመን ኢምፓወርመንትን ለምሳሌ ስራ ቤትም ቁጭ ብለው ቢሆን የሚሰሩበትን ሌላም ነገር ማቀናበር እና ያን ለዛ የሚሆን ነገር እናስባለን እና አንደኛ እንደ መልእክትም ምንድነው ኮሚኒቲያችን ብዙ ሰው አለ በሜሪላንድም በዲሲም በቨርጂኒያም በተለይ ሙስሊሙ አበሻ ማለት ነው።
ግን ወደ ፈርሲራም ወደ ሰላም የሚመጣው ሰው በጣም ትንሽ ነው። እነሱንም እናመጣበትን ነገር ማብዛትና ይህንን አይነት ሰርቪሶችን ብናደርግ ነገ የሚመጣው አደጋ በጋራ ስንሸከመው ይቀለናል እና እሱ ላይ ነው ብዙ ነገር እየሰራን ያለ ነው። አይ ሆፕ ሌሎች እድሎችም አሉ ብዙ ጥቅም የሚሰጡ ግን ምንድነው እነሱን እድሎች መጠቀም መቻላችን እነሱን ጆይን አድርገን እንደዚህ እንደኛ ማስፋፋት የምንችልበት ነገር ቢሆን ብዙ ነገር ይጠቅማል። ብዙ ምሳሌዎችን መስጠት ይቻላል። በተለይ እንዲህ አይነት ነገር በድንገት የሚመጣ ሞትን በልጆች ላይ የሚያመጣውን ችግር እኛ ኮሌጅ የሚሄዱ ልጆች ተሰናክለው ወደ ስራ ሄደዋል። ኮሌጅ ያልደረሱ ልጆች ደግሞ እዚህ ሀገር የምታውቁት ነውና አባት እናት ዛሬ ልጆችን ከመንከባከብና የተወሰነች ሰዓት እነሱን ሉዝ ካደረግናቸው ተቀባዩ ብዙ ነው ማለት ወንጀል በዝቷል፣ ድራግ ብዙ ነው፣ ጓደኛ ብዙ ነገር ያሳስታቸዋል እና ያንን ነገር በማሰብ ነገ ተነገ ወዲያ ለሞት የሚደረጉ ጥንቃቄዎችና ዝግጅቶችን ማሰብ ያስፈልጋል። አንድም እንደዚህ አይነት ነገሮች ላይ መሳተፍና መግባት አስፈላጊ ነው። መቼ እድሜያችንን ቆጥረን አልተረከብነውም እና መቼ እንደሚመጣ እናውቀውም። እነሱ ላይ እንበርታ የሚል ነው። አይ ቲንክ ብዙም አልወሰድኩም ይመስለኛል።